بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم كبور دكتور الشيخ حجي إبراهيم تفا ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም በድረዲን እና ምክትል ፕሬዝዳንት ማዕረግ ያላችሁ ሌሎችም አጠቃላይ ስራ አስፈጻሚዎች አዲስ አበባ ከተማ እስልምና ጉዳይ ምክትል ፕሬዝዳንት የመንግስት የስራ ኃላፊዎች ትልልቅ ዑለሞቻችን አምባሳደሮች ምን ወዳችሁ ህዝባችን السلام عليكم ورحمة الله وبركاته እንግዲህ ዛሬ ለስድስተኛ ጊዜ ይሄንን ሀገር አቀፍ የጎዳና ላይ ኢፍጣር ፕሮግራም ስናደርግ ዛሬም ሙስሊሙ በአንድነቱ በመተሳሰቡ በመከባበሩ የእምነት እሴት የሆነውን የህይወት መርሁን ቁርአኑን ከፍ በማድረግ በጋራ አምነቱ በዚህ ነጃሺ ለሀገር በሚለው መሪ ቃል መነሻ ተደርጎ በጠቅላይ ምክር ቤቱ እንዲሁም ደግሞ በኢትዮጵያ ሙስሊም ወጣቶች ካውንስል በዚህ መልኩ ይህን ያማረ የኢፍጣር ፕሮግራም ስናዘጋጅ ዛሬም ብቻ ሀገር ኢትዮጵያ የሁሉም ኢትዮጵያኖች ሀገር በእኩልነት በመተሳሰብ በመከባበር የምንኖርባት ሀገር ዛሬ ላይ 50ኛ ዓመቱ የሞላው የእስልምና ጉዳይ ጠቅላይ ምክር ቤት ተቋም ሌላ የታሪክ ምዕራፉን እየተሻገረ ለመጀመሪያ ጊዜ ሁሉም ሙስሊሞች በተሳተፉበት ምርጫ ላይ አዲስ ምርጫውን አድርጎ የተንቀሳቀሰበት በዚሁም ደግሞ ከዚሁ ጎን ለጎን እንደ ሀገር የሀገራዊ ፕሮጀክቶቻችንን እኛው በእኛው መስራት እንደምንችል አቅማችንን ልናሳይ የምንችልበትን የጋራ መሽሩ ይፋ የምናደርግበት መድረክ ነው። ዛሬም በዚህ በለውጥ ከመጣ በኋላ እንደ ሀገር በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ካቢኔና የከተማ መስተዳድሩ ዛሬም ድረስ ለሙስሊም ማህበረሰብ ሊያገኝ የሚገባው የዜግነት ድርሻውን ክብሩን በሁለንተናዊ መልኩ ያደረጉት ላሉት ለሚሰጡት ምላሽ ለሚያደርጉት አበርክቶ ሁሉ ዛሬም እንደተለመደው በህዝባችን ስም የምናመሰግን ሲሆን ይሄ መድረክ እንዲህም እንዲያምር በማስተባበሩ ሂደት ላይ ትልቅ ድርሻ ያላችሁ የከተማ መስተዳደሩ፣ የጸጥታ መዋቅሩ፣ የወጣት አስተባባሪዎች ሁላችሁም በዚህ በጎ ስራ ላይ ተሳተፋችሁ ዓላማችን አንድነታችንን፣ ዓላማችን አብሮነታችንን፣ ዓላማችን መተሳሰባችንን፣ ዓላማችን የጋራ ክብራችንን ከፍ ማድረግ ስለሆነ ብቻ ሀገር ሁላችንም ስንታስተፍባት ነው ልታድግ የተሻለ ደረጃ ልትሄድ የምትችለው። ልማቱ የጋራችን ነው፣ እድገቷ የጋራችን ነው፣ ብልጽግናዋ የጋራችን ነው። የሁላችንም ተሳትፎ ይሻል። በዲናችን ላይ እስልምና እንደሚያዘን የጋራ ሚናችንን የሚገባንን ሀቅና እንደ ዜጋ ማግኘት ያለብንን ለማግኘት ደግሞ መተሳሰብ፣ መያያዝ፣ መተባበር፣ የጋራ ተቋሙን ማክበር የሁላችንም ኃላፊነት ነው። ዛሬ አሁን እንዲህ በአማረ መልኩ ስንገናኝ አሁንም ነገ የተሻለ ሀገር እንዲኖረን ከሚሰራው ልማት ጎን እንደጎን ሙስሊሙ ድርሻውን በመወጣት ላይ ትልቁን ኃላፊነቱን እየወጣ ሀገራዊ ፕሮጀክቶችን የሚወክሉትን ትናንት ለዓለም ሙስሊሞች ጥላና ከለላ የነበሩት የኢትዮጵያ ሙስሊሙ ፈርጥ ንጉስ ነጃሽ ዛሬም ሊታወሱ ዛሬም ሊነሱ ግድ ሆኗል። ዓለም ሙስሊሞች ዕዳ አለባቸው። ዕዳቸውን በአግባብ ሊወጡ የነጃሺ የእስልምና ጠበቃ የእስልምና ለይታ የእስልምና ሰነድ የነበሩት ታላቅ መሪ ይህንን ታሳቢ በማድረግ ሀገራዊ ፕሮጀክታችን በፕሬዝዳንታችን ይፋ የሚደረግ ይሆናል። ዛሬም እንችላለን በጋራ ከተባበር ተቋማችን ላይ ከተሰባሰብ አብረን ብዙ ነገር መለወጥ እንችላለን። ለዲናችን ለሀገራችን ብዙ ነገር እናበረክታለን። ነገ እንዲሁ ሀገር ወደ ተሻለ ምዕራፍ ልትሸጋገር በምትችልበት እየተሰሩ ያሉ ስራዎች ውጤት ሊያገኙ በሚችሉበት አሁንም ሌላ የሀገራዊ ምርጫ ምዕራፍ ላይ ስለምንገኝ የኛ ተሳትፎ ጉልህ ድርሻ በሚገባው በመሳተፍ ኃላፊነታችንን በመውጣት ትናንትም ዛሬ ሙስሊሙ ብቻ ሀገር በየትኛውም ተጨባጭ ውስጥ ለሀገሪቱ ሰላም ለሀገሪቱ ደህንነት ከማንም በፊት ከፊት የሚቆም አካል ነው። አሁንም ሰላማዊነታችን፣ አብሮነታችን፣ አንድነታችን፣ መተሳሰብ፣ መተጋገዛችን የጋራ ኃላፊነታችንን በመወጣት እኛነታችንን በሚመጥን ክብራችንን በሚመጥን ቁርአንን በሚመጥን ረመዳንን በሚመጥን መልኩ ይህንን መድረክ አብረን አፍጥረን ያለንን በጋራ ተቋርሰን ተሳስበን ዱዓ ተደራርገን ክብራችንን ተገላልጸን የምናልፍበት ለሀገራችን በዚህ በአማረ መልኩ የተሰራ ያለውን ልማት የምንደግፍበት አብሮነታችን የምናሳይበት ለነገ እንደ ሀገር
ኢትዮጵያ ትናንት የታሪክ ልዩ ገጽታ የነበራት የዓለም ተስፋ የነበረች በነጃሺ ለሙስሊሞች አለንታ የነበረች ሀገር ዛሬም ደግሞ የብዙዎች አይን መሳቢያ ሆነች ሀገር እኛ ልጆቹ አሁንም ብዙ ነገር መስራት እንደምንችል እንደ ዲናችን አበርክቷችንም ትልቅ መሆኑን የምናሳይበት ነው። ይህንን በማድረግ ይህንን የኢፍጣር ፕሮግራም ባመረ መልኩ እናከናውነዋለን። በዚህ መርሃ ግብር ላይ የተገኛችሁ አሁን ተሳትፏችሁ ትልቅ ይሆን በሀገር ላይ ትልቅ አሻራ ያላችሁ የሙስሊም ማህበረሰብ ሸክም የተሸከማችሁ የተለያያችሁ ተቋማቶች ቢላል አልሐበሽ፣ ባቡል ኸይር፣ ወንድም ኻሊድ ሌሎቹም የስለላ ፋውንዴሽኖቻችን የምትሰሩት በጎ ስራ የኛ ስራ ነው። እነሱን ማገዝ ከነሱ ጋር መቆም የሙስሊም አማናችንን መወጣት ነው። በሚሰሩ ስራዎች ሁሉ አሁንም ሁላችንን በመተሳሰብ በመተባበር አንድነታችንን በማሳየት ይህንን ኢፍጣር ፕሮግራም አሳምረው ነው እንሄዳለን። እንግዲህ ቀጣይ ይህን ፕሮግራም ቀጣዩ መሽሩዓችንን ይፋ ለማድረግ የክቡር ፕሬዝዳንታችን ሼክ ሐጂ ኢብራሂም ወደ መድረኩ መጥተው የአባትነት መልእክታቸውን የመሪነት ሀሳባቸውንና መልእክታቸውን የሚያስተላልፉበት ጊዜ ይሆናል። መድረኩ እሳቸው እንዲይዙት ወደ እሳቸው እለቃለሁ። አሁንም ቅድም ወንድሜ ሲያበር ሲገልጽ እንደነበረው ቅድም ኡስታዝ መሐመድ ጀማል ጎናፈር የዚህ መድረክ አካል ነበሩ። የቢላል ሐበሽ የበላይ ጠባቂ ነገር ግን ስላመማቸው ስላልተገኙ ዛሬ ቢላል ሐበሽ 25ኛ ዓመቱን በሚያከብርበት ጊዜ እዚህ ቦታ ተገኝተው መልእክት እንድናስተላልፍ ስለወከሉኝ አሁንም እነሱን በመወከል ሁላችንም አብሮነታችንን እንገልጽ። ለድርጅቶቻችን፣ ለተቋሞቻችን፣ ለበጎ ሰሪዎቻችን ሁሉ እናመሰግናችኋለን። አሁንም ከተማ መስተዳድሩ አሁንም የጸጥታ መዋቅሩ በልዩ ሁኔታ እናመሰግናችኋለን። አላህ ያክብረን። ክቡር ሼህ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ ክቡር ሼህ አብዱልከሪም ሼህ በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ ክቡር ሼህ ሐሚድ ሙሳ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ የተከበሩ ኡስታዝ አቡበከር አህመድ፣ የተከበራችሁ አምባሳደሮች፣ ዑለማዎች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የዚህ ጎዳና ኢፍጣር ለመሳተፍ የተገኛችሁ ወንድሞችና እህቶች ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ዝግጅት አስተባባሪ አንዱ በመሆናችን ትልቅ ደስታ ይሰማናል። አልሐምዱሊላህ ረቢል ዓለሚን። ዛሬ ምሽት በአዲስ አበባ መሀል ከተማ ከ100 ሺዎች የሚበልጡ ሰዎች ትርጉም ላለው ዓመታዊ ጎዳና ኢፍጣር እና ቁርአንን ከፍ ለሚያደርግ ስራ ተሰባስበናል። ይህ መሰባሰብ በጋራ ለማፍጠር ብቻ አይደለም፣ እንደ ሙስሊም ማህበረሰብ አንድነታችንን፣ እምነታችንንና የጋራ እሴቶቻችንን እንድንገነዘብና እንድናጎለብት የሚያስችል አጋጣሚ ነው። አዲስ አበባ በቀን ብቻ ሳይሆን በሌሊትም በጣም ውብ ከተማ ናት። ይህ ዛሬ የጎዳና ኢፍጣር ለከተማችን ተጨማሪ ውበት አጎናጽፎታል። በመጨረሻም በዝግጅታችን አስተዋጽኦ ያደረጉ አበረካት እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።